የዛሬው ቶፒካችን 1.3 the role chemistry plays in production and in the society ኬሚስትሪ በምርትና በማህበረሰቡ ላይ የሚጫወተው ሚና ማለት ነው። ዝቅ ስንል at the end of this section you will be able to describe the application of chemistry in the field of agriculture, medicine, food production and building construction. ኬሚስትሪ እዚህ ጋር በተዘረዘሩት እርሻ፣ መድኃኒት ቅመማ፣ ምግብ አመራረት እንደዚሁም ግንባታ ላይ ያለውን ሚና ነው የምናየው ዛሬ። ይህንን ሚና በደንብ እንረዳለን። ይህን ቶፒክ አይተን ስንጨርስ ወይም ተምረን ስንጨርስ ይሄ ግልጽ በሆነ መልኩ በደንብ የኬሚስትሪ ሚና በደንብ እንረዳለን። በሳጥን ውስጥ ያለው ምን ይላል? Students form groups of 2 or 3 and discuss the questions below. Present your discussion points to the class when asked by your teacher. ያው ግሩፕ ሆናችሁ በክፍላችሁ ውስጥ እዚህ ጋር 4 መወያያ ነጥቦች ተሰጥተዋል። በእነዚህ በአራቱ ነጥቦች እንድትወያዩ ነው የሚጠይቀው። እስቲ አንደኛውን እንየው። What are the common types of fertilizers the Ethiopian farmers employ to increase their crop productivity? የኢትዮጵያ ገበሬዎች የሚጠቀሙት የተለመደው ማዳበሪያ ምን ይባላል? ዩሪያ እና ዳፕ ነው የሚጠቀሙት ኢትዮጵያ ውስጥ በብዛት። ሁለተኛው give some example of household materials that are used for cleaning, baking, for ዳቦ, disinfecting, salad, preserving raw meat and hair treatment. ምንድነው የሚለን? ለጽዳት ቤት ውስጥ ለጽዳት የምንጠቀመው ሳሙና ነው። ዳቦ ለመጋገር ደግሞ ይስት ይባላል፣ እርሾ ማለት ነው። እንደገና ደግሞ ይሄ ሰላጣ የሚበላውን ሰላጣ ስናዘጋጅ የምንጠቀመው አቼቶ የሚባለው ደግሞ አለ። ሌላው ስጋ ረጅም ጊዜ ለማቆየት የምንጠቀመው ጨው ነው። ፀጉራችንን ደግሞ ትሪት ለማድረግ ወይም ፀጉራችንን በደንብ እንዲስማማው ለማድረግ ይሄ ኮንዲሽነር፣ ሻምፑ እንጠቀማለን። እነዚህ በሙሉ የኬሚስትሪ ውጤቶች ናቸው ማለት ነው። ሶስተኛው መወያያ ሀሳብ what types of medications in the bracket traditional and modern are used to treat the various diseases you know? የተለያዩ በሽታዎች አሉ እና እነዛን በሽታዎች ለማከም የምንጠቀምበት ይሄ ባህላዊ የማከም ዘዴያችን፣ ለምሳሌ ኮሶ የሚባል ጥሬ ስጋ በምንበላበት ጊዜ ኮሶ ይታየናል። ኮሶ ሲታየን የኮሶ መድኃኒት ተበጥብጦ የኮሶ መድኃኒት እንጠጣለን። ያኔ ከኮሶ በሽታ ይፈውሰናል። ባህላዊ መድኃኒት ነው። ዘመናዊ መድኃኒት ደግሞ ራሳችንን ሲያመን ፓናዶል እንውጣለን፣ የራስ ምታቱን ይቀንስልናል። ይሄ ደግሞ ዘመናዊ ወይም ሞደርን በቤታችን ውስጥ ራሳችንን የምናክምበት ዘዴ። እነዚህ ነገሮች በሙሉ ከኬሚስትሪ ጋር ዳይሬክትሊ ሪሌትድ ናቸው ወይም ተዛማጅ ናቸው። አራተኛ መወያያ ሀሳብ what are the common types of fuels that are sold in the gas station? በማደያ የሚሸጠው የተለመደው እነዚህ ጋዞች። ጋዝ ማለት እኛ በተለምዶ ጋዝ የምንለው ለምሳሌ ቤታችን ለማብሰል የምንጠቀምበት ነጭ ጋዝ ኪሮሲን ይባላል። መኪኖች የሚጓጓዙበት ደግሞ ቤንዚን ይባላል። እነዚህ ነገሮች በሙሉ የኬሚስትሪ ውጤት ናቸው ማለት ነው። ስንቀጥል ምን ይላል? there are many instances in your everyday life that involves the knowledge of chemistry, its applications and its rules. በዕለት ተዕለት የህይወታችን ሂደት ውስጥ የኬሚስትሪን እውቀት ተግባራዊ የምናደርግበት የተለያዩ ክስተቶች አሉ። let us look at
some of them one by one። እስቲ እያንዳንዱን እንመልከተው። የመጀመሪያው A agriculture። The study of chemistry has brought the world with chemical fertilizers such as calcium superphosphate, urea, ammonium sulfate and sodium nitrate። ኬሚስትሪን ስናጠና ለምሳሌ በእርሻ ላይ የአፈር ማዳበሪያ የሚሰራው አንዱ ካልሲየም ሱፐር ፎስፌት ከሚባለው ኬሚካል ነው። ሁለተኛው ዩሪያ፣ ሶስተኛው አሞኒየም ሰልፌት፣ አራተኛው ሶዲየም ናይትሬት። እነዚህ በሙሉ ኬሚካል ናቸው። ምን የሚሰራባቸው? ማዳበሪያ የሚሰራባቸው። ስንቀጥል these chemicals have assisted greatly in increasing the yield of fruits, vegetables and other crops። እነዚህ አሁን ያየናቸው ኬሚካሎች እንደ ማዳበሪያ ሆነው አፈሩን በደንብ እንዲለማ ያደርጉትና ገበሬዎች እነዚህ ፍሩት ሲያመርቱ ወይም ፍራፍሬ ሲያመርቱ ከፍተኛ ምርት እንዲኖራቸው፣ ይሄ ቅጠላቅጠል እነዚህ ሰላጣ፣ ጎመን ምን ሲመረት በጣም ከፍተኛ ምርት እንዲኖራቸው፣ እነዚህ ክሮፕስ የምንላቸው ደግሞ እነዚህ ጥራጥሬዎቹ ሲመረቱ ለምሳሌ እንደ ምስር፣ ስንዴ፣ ገብስ እነዚህ ነገሮች ሲመረቱ ከፍተኛ ምርት እንዲኖራቸው ያደርጋል። Chemistry has been effective in the manufacture of pesticides which have lessened the crop damage። ሰብልን በከፍተኛ ሁኔታ የሚያጠፉ እነዚህ ፔስት የምንላቸው እነሱን የሚገድል መድኃኒት በመስራት ረገድ ኬሚስትሪ ትልቅ ሚና ይጫወታል። Depending on the targeted pest, pesticides include fungicide, herbicides and insecticides። ፔስቲሳይድ የምንላቸው እነዚህ እህልን የሚያጠፉት የተለያዩ ካታጎሪ ይሰጣቸዋል። የተለያዩ ስለሆኑ እነሱ አንደኛው ፈንጊሳይድ ይባላል፣ ሁለተኛው ሄርቢሳይድ፣ ሶስተኛው ኢንሴክቲሳይድ እንዲሁም ፔስቲሳይድም አለ። ስለዚህ ለአምስት ይከፈላሉ። ፔስቲሳይድ አለ፣ ፈንጊሳይድ 2 ነው፣ ሄርቢሳይድ 3፣ አራተኛው ኢንሴክቲሳይድ ለ4 ይከፈላሉ ማለት ነው። ፔስቶቹ እነዚህ ሰብልን የሚያጠፉት ፔስቶች ፔስቲሳይድ የሚባለው አለ። ሁለተኛው ከፈንገስ የሚመጣው ፈንጊሳይድ የምንለው አለ። ሄርቢሳይድ የምንለው ደግሞ ራሱን የቻለ ከሄርብ የሚመጣ ነው። ሄርባል ማለት ከቅጠሎች የሚመጣ ልክ እንደ አረም አይነት ነገር ነው። ኢንሴክቲሳይድ የምንለው ደግሞ ኢንሴክት የምንላቸው ነፍሳቶች ናቸው። ከነፍሳቶች ደግሞ የሚመጣው ኢንሴክት ሳይድ እንለዋለን። Thus we can supply to the ever growing demand for food። ስለዚህ እነዚህን ለማጥፋት እነዚህን ፔስት ያልናቸውን ነገሮች ለማጥፋት የምናደርገው ጥረት በተለይ በምግብ አመራረት ሂደት ላይ ትልቅ አስተዋጽኦ አለው ማለት ነው። ስንቀጥል ኬሚስትሪ has also an important role in the manufacturing of better quality plastic pipes for irrigation and is commonly used in farming። በተለይ በእርሻ ላይ ይሄ መስኖ የሚባል የእርሻ ሲስተም አስተራረስ ዘዴ አለ። ተማሪዎች መስኖ ማለት ውሃን በተለያየ መልኩ በውሃ ፓይፕ በመቀየስ እርሻ ላይ እንዲፈስ በማድረግ ሰብሉ በደንብ እንዲይዝና እንዲያድግ ማድረግ ነው። ስለዚህ የተለያዩ ፓይፖች እንጠቀማለን። እነዚህ ፕላስቲክ ፓይፖች፣ እነዛ ፕላስቲክ ፓይፖች የሚሰሩት በኬሚስትሪ ሂደት ነው። ራሱ የሆነ ኬሚካል ፕሮሰስ አለው። ስለዚህ ኬሚስትሪ ለዚህም በጎ አስተዋጽኦ አበርክቷል። This has massively increased irrigation resulting in a better climate in which the crops grow። እነዚህ ነገሮች በሙሉ ለእርሻው በጎ አስተዋጽኦ
ያበረክታሉ፣ ለምርታችን በጎ አስተዋጽኦ ያበረክታሉ ማለት ነው። ሁለተኛው ፉድ ፕሮዳክሽን የምግብ አመራረት ሂደት ላይ ማለት ነው። አዘር ዛን ኢትስ ግሬት ኮንትሪቢዩሽን ኢን ዘ ፕሮዳክሽን ኦፍ ዲፈረንት አግሪካልቸራል ፕሮዳክትስ ኬሚስትሪ ሃዝ ሌድ ቱ ዘ ዲስከቨሪ ኦፍ ዲፈረንት ካይንድስ ኦፍ ፉድ ፕሪዘርቫቲቭስ። ኬሚስትሪ ቅድም በእርሻ ላይ ካየነው በተለየ ደግሞ ምግብን የሚያቆይ በማቆየት ሂደት ምግብ ማቆየት፣ ምግብ እንዳይበላሽ ማድረግ እዛ ላይ ትልቅ ሚና ይጫወታል። ፉድ ፕሪዘርቫቲቭስ የምንላቸው ኬሚካሎች አሉ በኬሚስትሪ የሚገኙ። እነዚህ ጥቅማቸው ምንድን ነው? ምግብ እንዳይበላሽ፣ ምግብን ለረጅም ጊዜ ማቆየት። ዚስ ኬሚካልስ ሃቭ ግሬትሊ አሲስትድ ቱ ፕሪዘርቭ ፉድ ፕሮዳክትስ ፎር ሎንገር ፔሪድ። ያው እንዳልኳችሁ እነዚህ ኬሚካሎች ምግብን ለረጅም ጊዜ ምግቡ ደህንነቱ እንደተጠበቀ እንዲቆይ ያደርጋል። It has given methods to test the presence of adulterants which ensure the supply of pure food stuff. ሌላው ደግሞ ምግብ ይበከላል። ምግብ ሲበከል ምግቡ ተበክሏል አልተበከለም፣ በምን ያህል መጠን ተበክሏል የሚለውን የምናይበት አንዱ ዘዴ የኬሚስትሪ እውቀት ነው። ስንቀጥል consumers have benefited from new technologies that have increased their food's availability, appearance, nutritional contents and flavor. ተጠቃሚዎች ደግሞ እኛ ተጠቃሚዎች ምግቡን የምንጠቀመው ምግቡ ጥሩ እይታ እንዲኖረው፣ ጥሩ ጣዕም እንዲኖረው፣ እንደገና ምግቡን ደግሞ በቀላሉ ማግኘት እንድንችል ኬሚስትሪ ትልቅ አስተዋጽኦ ያበረክታል ማለት ነው። A local example of food processing and keeping it for a longer period of time is the preservation of raw meat, ቋንጣ። እዚህ ጋር ተማሪዎች አስተዋላችሁ? ቋንጣ የሚባል ከስጋ የሚሰራ የምግብ አይነት አለ። መቼም ሁላችሁም ተማሪዎች ታውቁታላችሁ ብዬ ተስፋ አደርጋለሁ። ቋንጣን ረጅም ጊዜ እንዲቆይልን ምን እናደርጋለን? ጨው እናደርግበታለን። ጨው እንቀባውና እንሰቅለዋለን። ከዛ ረጅም ጊዜ ምንም ሳይሆን ጤንነቱን እንደጠበቀ ይቆያል። ፊገር 1.4 አግሪካልቸራል ፕሮዳክትስ ብሎ በፒክቸር ያስቀመጣቸዋሉ። እዚህ ጋር ስትመለከቱት ፊገር 1.4 የመጀመሪያው ፒክቸር የሚያሳየን ምንድን ነው? እነዚህ ቬጂቴብልስ የምንላቸው የምግብ አይነቶች ናቸው። ይሄ ሰላጣ፣ ቆስጣ፣ ጎመን ቬጂቴብልስ እንላቸዋለን በፉድ ኔም ወይም በምግብ የስም አጠራር ሂደቱ ማለት ነው። ቀጥሎ ያለው ቡና ነው። ቡና ነው የሚታየኝ። እሱም ያው ዋን ታይፕ ኦፍ ፉድ ነው። ዝቅ ስንል ከታች ደግሞ ክሮፕ የምንለው ነው። ክሮፕ ማለት ይሄ ሰብል የምንለው ነው። የተለያየ አተር፣ ገብስ፣ ማሽላ፣ የተለያዩ ጥራጥሬዎች እነዚህ በሙሉ ክሮፕ በሚለው ግሩፕ ውስጥ ይካተታሉ። መጨረሻ ላይ ያለው ደግሞ ፍሩትስ ማለት እነዚህ ፍራፍሬዎች ብርቱካን፣ ሙዝ፣ ሎሚ እነሱን ያሳየናል ማለት ነው። ዝቅ ስንል በሳጥን ውስጥ ስቱደንትስ ፎርም ግሩፕስ ኦፍ 2 or 3 and discuss the questions below. Present your discussion points to the class when asked by your teacher. 3 የተዘረዘሩ መወያያ ሀሳቦች አሉ። እነዚህን ሀሳቦች ግሩፕ እየሰራችሁ በክፍላችሁ ውስጥ ተወያዩባቸው ነው የሚለው። እስቲ አንደኛውን እንየው አብረን። What are the common pests that damage crops in your locality? እናንተ ባላችሁበት አካባቢ ሰብልን የሚያጠፋ ተባይ፣ ፔስት የሚለውን ተባይ እንለዋለን። ተባይ ምን አይነት ተባይ አለ? ለምሳሌ እኔ ማውቀው ተባይ ምን አለ መሰላችሁ? ልንገራችሁ። ግራስ ሆፐር ይባላል። ግራስ ሆፐር ፌንጣ ነው። ሰብልን ውድም ነው የሚያደርገው። ፌንጣ ይፈናጠራል። ትልልቅ እግሮች አሉት። ይሄ እንደ መጋዝ አይነት እግሮች አሉት። ግራስ ሆፐር ይባላል። ሌላው ኦኒየን ትሪፕስ የሚባል ደግሞ አለ። ኦኒየን ትሪፕስ ይሄ ሽንኩርትን፣ ቲማቲምን፣ ድንችን
የሚያጠፋ ነው። ኦኒየን ትሪፕስ፣ ፖታቶ ትሪፕስ፣ ቶማቶ ትሪፕስ የሚባል አለ። ፔስት ነው፣ ተባይ ነው ማለት ነው። አነስተኛ ሆኖ ግን በሙሉ ውድም ያደርጋል። ሁለተኛው what are common herbs that reduce the production of food in your locality? አሁንም እናንተ ባላችሁበት አካባቢ ምርትን የሚያወድም ኸርብ ማለት አረም ማለት ነው። ተማሪዎች አረም፣ የተለያየ አረሞች አሉ። እነዛ አረሞች ምን ያደርጋሉ? ምርትን ያወድማሉ። ምክንያቱም ሌላው የሚበላውን ውሃ፣ የሚጠጣውን፣ የሚመገበውን በመሻማት ሌላው ምርት እንዲዳከም ያደርጋሉ ማለት ነው። ስለዚህ ኸርብ እንላቸዋለን። ለምሳሌ ዊች ዊድ የሚባል አለ፣ አረም ነው። የአረም አይነት ሆኖ እንደውም ከላዩ ላይ አበባ ነገር ያወጣል። ከፍ እያለ ሲመጣ መለስተኛ አበባ ነገር ያወጣል። አረም ነው፣ መጥፎ አረም ነው። ሶስተኛው what are the commercial and traditional pesticides and herbicides used by the local farmers? ገበሬዎች የሚጠቀሙት አሁን እነዚህ ቅድም ያልናቸውን ተባዮች፣ እነዚህ ፔስቲሳይዶቹን ለማጥፋት ወይም ሄርቢሳይድ አረሞቹን ለማጥፋት የሚጠቀሟቸው እነዚህ መድኃኒቶች። ለምሳሌ ፔስቲሳይዶችን ለማጥፋት ማላታይን ይጠቀማሉ። ማላታይን ሲባል ሰምታችሁ ከሆነ ተማሪዎች፣ ማላታይን ፔስቶችን ለማጥፋት ነው። ፔስቶች ማለት ቅድም ያየናቸው ልክ እንደ ፌንጣ፣ ኦኒየን ትሪፕ፣ እነዚህ ሰብሎችን የሚያወድሙትን ለማጥፋት እንደ ፔስቲሳይድ ይባላል። ይሄ ፔስቲሳይድ ምንድነው? ማላታይን ነው። ማላታይን ድብን አድርጎ ያጠፋቸዋል። ዲያዞኒየን የሚባል አለ። ዲያዞኒየንም ያው አንድ ፔስቲሳይድ ነው፣ ያጠፋቸዋል። ሌላው ሬፕሲድ ኤክስትራክት የምንለው ወይም ሳፖኒ ኦፍ ሬፕሲድ የምንለው አለ። ከጎመን ዘር ኤክስትራክት ተደርጎ የሚሰራ ፔስቲሳይድ ነው። ጎመን ዘር ኤክስትራክት ይደረግና ከጎመን ዘር ይወጣል። ሰብል ላይ ሲደረግ ፔስቲሳይዶቹን ድብን አድርጎ ያጠፋቸዋል። ኸርቢሳይድ የምንለው ይሄ አረሞችን የሚያጠፋ ይሄ ቱፎርዲ የሚባል አለ። ቱፎርዲ ማለት ምን ማለት ነው? ቱፎር ዳይክሎሮ ፌኖክሲ አሲቲክ አሲድ ነው በኬሚስትሪ ስሙ። ምንድነው? አረምን ድብን አድርጎ ያጠፋል። ስንቀጥል ዝቅ ስንል ሜዲሲን ኬሚስትሪ has provided mankind with a large number of life saving medicine። ኬሚስትሪ ትልቅ አስተዋጽኦ አበርክቷል። ምን በማድረግ? በተለይ መድኃኒቶችን ለሰዎች የመድኃኒትን እንዲያገኙ የመድኃኒትን እውቀት ተግባራዊ እንዲደረግ ያው ኬሚስትሪ ትልቅ አስተዋጽኦ አበርክቷል። we could find a cure for dysentery and pneumonia as a result of the discovery of sulfur drugs and penicillin። የተለያዩ አይነት መድኃኒቶች ናቸው። ዳይሴንትሪ አለ፣ ፔኑሜኒያ አለ። ይሄ የሚገኘው ከምንድን ነው? ከሰልፈር ነው። ሰልፈር ድራግ የምንለው አለ። ፔኒሲሊን አለ። ፔኒሲሊንም ዋን ታይፕ ኦፍ መድኃኒት ነው። ስንቀጥል ቢሳይድስ ዚስ ላይፍ ሴቪንግ ድራግስ ላይክ ሳይፕላቲን ኤንድ ታክሶል አር ኢፌክቲቭ ፎር ካንሰር ቴራፒ። ለካንሰር ቴራፒ በጣም ውጤታማ የሆኑ ካንሰርን ለማከም ሲስፕላቲን እና ታክሶል የሚባል ኤንድ ኤዜድቲ ማለት ምን መሰላችሁ ተማሪዎች? አዚዶ ታያሚን ነው የኬሚስትሪ ስሙ። ይሄ ለኤችአይቪ ታማሚዎች የሚሰጥ ነው። አዚዶ ታያሚን is used for ኤድስ ቪክቲምስ። ምንድነው የሚያደርገው? አዚዶ ታያሚንስ ኤችአይቪ የያዛቸው ሰዎች በውስጣቸው የኤችአይቪ ቫይረስ እንዳይባዛ ይከላከላል። ኤችአይቪ አንዴ ከያዘ በውስጡ ቫይረሱ በሰውነታችን ውስጥ እየተባዛ ይሄዳል። ያን እንዳይባዛ ዱፕሊኬት እንዳያደርግ አዚዶ ታያሚን ይከላከላል። ስንቀጥል ኦልዞ አዚዶ ታያሚን does not cure HIV AIDS
it fights the multiplication of the virus therapy. The multiplication of virus thereby prolonging the life of the victim. ያው አሁን እንዳልኳችሁ ነው። ቫይረሱ በሰውነት ውስጥ በተጎጂው ሰውነት ውስጥ እንዳይባዛ በማድረግ የሰውየውን እድሜ ያራዝማል ማለት ነው። HIV AIDS, as we know, is a pandemic that has no curative medication. ያው HIV ምንም እንኳን ባይድንም እድሜውን ግን የሰውየውን የመኖር እድሜ በአዚዶታያሚን በመውሰድ ማራዘም ይቻላል ማለት ነው። We need to prevent ourselves from this killer disease by being abstain. Be faithful or reduce the number of your sex partners and or use a condom. እዚህ ጋር የዘረዘራቸው 3 ነገሮች አሉ። ኮንዶም መጠቀም፣ የጾታ ጓደኛን መወሰን፣ እንደዚሁም ደግሞ መታቀብ። እነዚህን ተግባራዊ በማድረግ ከኤችአይቪ ራሳችንን መጠበቅ እንችላለን። ዝቅ ስንል ኮመን ድራግስ ኬሚስትሪ ፕሮቫይድድ፣ ኬሚስትሪ የሚያቀርቡልን የተለያዩ የመድኃኒት አይነቶች አሉ። 6 አይነት መድኃኒቶችን ዘርዝሮልናል። 6ቱን የመጀመሪያው ምን ይላል? ዲስኢንፌክታንትስ፣ አናልጀሲክስ፣ አነስቴቲክስ፣ አንቲባዮቲክስ፣ አንቲሴፕቲክስ፣ ትራንኩሊዘርስ። እነዚህ 6ቱ የመድኃኒት አይነቶች ናቸው። እስቲ እናያቸው። ዲስኢንፌክታንት to kill the microbe present in toilets, floors and drains. The sanitizers we use for COVID-19 belong to this group. ዲስኢንፌክታንት ማለት እነዚህ በማይክሮብስ የምንላቸው በአይን የማይታዩ ግን በሽታ የሚያዙ ባክቴሪያዎችን የሚገልልን ነው። Analgesics or painkiller is any member of the group of drugs used to achieve analgesia, relief from pain. ይሄ አናልጀሲክስ የምንለው ፔንኪለር ነው። ፔንኪለር ማለት ምንድነው? የሆነ ፔን ካለ ያንን ፔን የሚቀንስልን ማለት ነው። የሆነ ሪሊፍ ይሰጠናል። አንዳንድ በሽታዎች በጣም ፔን ያላቸው አሉ። እነዛን ፔኖች እንዲያስታግስልን ያደርጋል። አነስቴቲክስ has made medical operations more and more effective through relieving pain. ይሄ ኦፕራሲዮን ወይም ቀዶ ጥገና በሚደረግበት ጊዜ ያ ቀዶ ጥገና እንዳይሰማን ያደርጋል። አነስቴቲክስ የምንላቸው መድኃኒቶች እኛን ያደነዝዙንና ምንም አይነት የህመም ስሜት እንዳይሰማን ያደርጋል። አንቲባዮቲክስ to control infection and cure diseases. እነዚህ ኢንፌክሽየስ የሆኑ ዲዚዞችን ለማዳን ይረዳል። ኢንፌክሽን ምናምን አንዳንድ ጊዜ ሲመጣብን፣ ለምሳሌ ብርድ ሲመታን አንቲባዮቲክስ ይታዘዝልናል። ምክንያቱም ብርድ ባክቴሪያ ኢንፌክሽን ስለሆነ በውስጣችን ያንን ኢንፌክሽን ያጠፋዋል ወይም ኪል ያደርገዋል። አንቲሴፕቲክስ to stop contamination of the wounds by bacteria. አንቲሴፕቲክስ ማለት ቁስል ላይ ለምሳሌ ቁስል ሲቆስል እዛ ቁስል አካባቢ የተለያዩ ባክቴሪያዎች በጣም ሊረብሹት ይችላሉ፣ ሊበክሉት ይችላሉ። እንዳይበከል እነዛ ባክቴሪያዎች ከጥቅም ውጭ እንዲሆኑ ያደርጋቸዋል ማለት ነው። አንቲሴፕቲክስ። ትራንኩሊዘርስ to reduce tensions and bring about calm and peace to patients suffering from mental disease. ብዙ ጊዜ የሚያስጨንቅ አይነት አንዳንድ በሽታዎች አሉ በአእምሯችን ውጥረት የሚፈጥሩ። እነሱን ነገሮች ደግሞ ለማስታገስ ትራንኩሊዘርስ የሚባለውን ታብሌት እንወስዳለን። ዝቅ ስንል በሳጥን ውስጥ students form groups of 2 or 3 and discuss the questions below. Present your discussion points to the class when asked by your teacher. ሁለት መወያያ ሀሳቦችን አቅርቦለት እነዚህን ሁለት መወያያ ሀሳቦች በግሩፕ ሆናችሁ ተወያዩባቸው ነው የሚለው።
እስቲ እንየው አብረን። አንደኛው ሰርች ኦን ዘ ኢንተርኔት ኦር ፍሮም አዘር ሶርስስ ኤንድ ፋይንድ ኤግዛምፕልስ ኦፍ አናልጀሲክስ፣ አንቲባዮቲክስ፣ ትራንኩሊዘርስ፣ አንቲሴፕቲክስ፣ ዲስኢንፌክታንት፣ አነስቴቲክስ ኤንድ ኢንሴክቲሳይድስ። የመጀመሪያው ምንድን ነው? እዚህ ጋር የዘረዘረውን ነገር ከኢንተርኔትም ቢሆን ከሌላ ምንጭ ሰርች በማድረግ የተለያዩ ምሳሌዎችን ለእያንዳንዳቸው ምሳሌዎችን እንይ ነው የሚለው። የመጀመሪያው አናልጀሲክስ። አናልጀሲክስ ማለት ምን ማለት ነው? ፔን የሚቀንስልን ማለት ነው። ቅድም ከላይ እንዳየነው ፔን ይቀንስልናል። የሆነ ህመም ሲሰማን ያንን ፔን ለመቀነስ ለምሳሌ ፓራስቲሞል ይሄ አናልጀሲክስ ከሚባለው ግሩፕ ውስጥ የሚመደብ ነው። ፓራስቲሞል፣ አስፕሪን አለ። ያ አስፕሪን ሲሰጠን ያን ስንወጥ ፔኑን ይቀንስልናል። ሁለተኛው አንቲባዮቲክስ ነው። አንቲባዮቲክስ ለምሳሌ ብርድ ሲመታ የባክቴሪያ ኢንፌክሽን ሲሆን ባክቴሪያውን ኪል በማድረግ እኛን ያድነናል። ለምሳሌ አሞክሲሊን የሚባል ታብሌት፣ ዶክሲሳይክሊንም አለ። ብርድ ሲመታን የሚታዘዝልን ነው። ባክቴሪያውን ኪል ያደርገዋል። ትራንኩሊዘርስ ነው። ትራንኩሊዘርስ ማለት ጭንቀትን የሚቀንስልን። ይሄ ምን አይነት ታብሌቶች አሉ? ዲያዞፔን የሚባል አለ፣ ቤንዞዳይዛፒን የሚባል አለ። እነዚህ ጭንቀትን የሚቀንሱ ናቸው። በውስጣችን የሚፈጠሩ ቴንሽኖችን ይቀንሱልናል። ሌላው አንቲሴፕቲክ ማለት እነዚህ ማይክሮ ኦርጋኒዝም በአይን የማናያቸውን ኪል ያደርጋል። ማይክሮ ኦርጋኒዝሞቹን ኪል ያደርጋል። አይሶፕሮፒል አልኮል የምንለው አለ በኬሚስትሪ። እንደገና ደግሞ ክሎሮዳይን የምንለው አለ። ታብሌት ነው። ክሎሮዳይን ታብሌት አለ። አይሶፕሮፒል አልኮል አለ። ምን ያደርጋል? ማይክሮ ኦርጋኒዝሞቹን ኪል ያደርጋል። ሌላው ዲስኢንፌክታንትስ ነው። ዲስኢንፌክታንት ማለት እንደ ብሊች ነው። ብሊች የምንለው በቤታችን የምንጠቀምበት ለምሳሌ እንደ ሶዲየም ሃይፖክሎራይት፣ በረኪና የምንለው ምንድን ነው የሚያደርገው? ማይክሮ ኦርጋኒዝሞቹን በአይን የማናያቸው እነዚህ ማይክሮ ኦርጋኒዝም የምንላቸውን ባክቴሪያዎች ምን ያደርጋል? ኪል ያደርጋቸዋል። ሃይድሮጅን ፐሮክሳይድም እንደዚህ አይነት ነው። ያው ማይክሮ ኦርጋኒዝሞችን ኪል ያደርጋቸዋል። አነስቴቲክስ ደግሞ እኛ እንዳንነቃ የሚያደርግ ነው። ያ ማለት ምንድን ነው? ኦፕሬሽን በምንደረግበት ጊዜ ወይም ቀዶ ጥገና ሲደረግ እኛ እንዳይሰማን አንኮንሽየስነስ የሚያደርገን ማለት ነው። ምን የሚባሉ ታብሌቶች አሉ ወይም የሚወሰዱ መድኃኒቶች አሉ? ፕሮፖፎል አለ፣ ኬታማይን አለ። እነዚህ አነስቴቲክስ እንላቸዋለን። የመጨረሻው ኢንሴክቲሳይድ ነው። ኢንሴክቲሳይድ ኢንሴክቶችን ኪል የሚያደርግ ማለት ነው። የተለያዩ ተባዮችን ኪል የሚያደርግ ኦርጋኖፎስፌት የምንለው አለ፣ ካርባሜት የምንለው አለ። እነዚህ እስካሁን የዘረዘርናቸው በሙሉ በኬሚስትሪ የሚሰሩ ናቸው። እያንዳንዳቸው የኬሚካል ስሪ ናቸው ማለት ነው መድኃኒቶች። ስንቀጥል ዲ ላይ ቢልዲንግ ኮንስትራክሽን ማቴሪያልስ ይላል። ባይ ፕሮቫይዲንግ ቢልዲንግ ሪሶርስ ሰች አስ ግላስ፣ ስቲል ኤንድ ሴመንት ኬሚስትሪ ሄልፕስ ኢን ዘ ኮንስትራክሽን ኦፍ ሴፈር ሃውስስ ኤንድ መልቲ ስቶሪ ስትራክቸርስ። አሁን ቤት ስንሰራ፣ አንዳንድ ህንፃዎች ስንሰራ መስታወት አለ፣ ብረት አለ፣ ሲሚንቶ አለ። የእነዚህ ሁሉ ቅንጅት ውጤት ምን ያመጣልናል? የምንፈልገውን ቤት ወይም ህንፃ ይሰራልናል። እነዚህ ሁሉ ግን የምን ውጤቶች ናቸው? የኬሚስትሪ ውጤቶች ናቸው። ስንቀጥል it also helps in the construction of long lasting and durable dams and bridges። እነዚህ የሰራንባቸው ማቴሪያሎች በጣም ረጅም ጊዜ ህንፃው ረጅም ጊዜ እንዲቆይ፣ ለምሳሌ ግድብ ከሆነ የሰራ ነው ያ ግድብ እድሜው ረጅም እንዲሆን፣ ድልድይ ከሆነ ያ ድልድይ ረጅም ጊዜ እንዲያገለግል ያደርጋል። እነዚህ በኬሚስትሪ ውጤት የተሰሩ
ማቴሪያሎች ማለት ነው። ስንቀጥል the best example here could be the Grand Ethiopian Renaissance Dam which is under construction in the Benishangul Gumuz region። ያው ሁላችሁም ተማሪዎች እንደምታውቁት ይሄ ትልቁ የኢትዮጵያ ህዳሴ ግድብ አሁን በመሰራት ላይ ያለው እነዚህን የኬሚስትሪ ውጤቶች በሙሉ የያዘ ነው ማለት ነው። The Grand Ethiopian Renaissance Dam is a 6,450 megawatt hydropower project nearing completion on the Blue Nile in Ethiopia. Located about 30 km upstream of the border with Sudan. ከሱዳን 30 ኪሎ ሜትር ርቀት ላይ ያለው ይህ ግድብ አሁን ኦልሞስት በማለቅ ላይ በመጠናቀቅ ላይ ያለ ነው። ይሄ ግድብ ሲጠናቀቅ 6450 ሜጋዋት ያመርትልናል ማለት ነው። It will be the largest hydropower project in Africa. በአፍሪካ ትልቁ ሃይድሮ ፓወር ነው ወይም የውሃ ኃይል። ሃይድሮ ፓወር ማለት ከውሃ የሚገኝ ኃይል ማለት ነው፣ የኤሌክትሪክ ኃይል። ፊገር 1.5 The Grand Ethiopian Renaissance Dam ቤኒሻንጉል ጉሙዝ ሪጅን ኢትዮጵያ። በመጽሐፋችሁ ላይ በቴክስት ቡካችሁ ላይ ፊገር 1.5 ብሎ ታላቁ የህዳሴ ግድብ በኢትዮጵያ ቤኒሻንጉል ጉሙዝ ያለውን በፒክቸር ያሳያል። በጣም ትልቅ ነው፣ በጣም ማራኪ ነው፣ ምርጥና አስደሳች ስራ ነው። ይሄ በውስጡ ብዙ የኬሚስትሪ እውቀቶችን ተግባራዊ ተደርጎበታል ማለት ነው። ከሱ ዝቅ ስንል ፊገር 1.6 The role of chemistry in different sectors ይላል። ኬሚስትሪ በተለያዩ ሴክተሮች ላይ ያለው ሚና በአራት ማዕዘን አድርጎ አቅርቦታል። ይሄ ምን ይባላል? ይሄ ስፓይደር ይባላል። ስፓይደር ዲያግራም ነው። ስፓይደር ዲያግራሙ ከላይ አግሪካልቸር ይላል፣ ሴንተር ኬሚስትሪ ነው፣ በስተግራ ቢልዲንግ ኮንስትራክሽን ነው፣ በስተቀኝ ሜዲሲን ነው፣ ቦተም ሳይድ ደግሞ ፉድ ፕሮዳክሽን ነው። ኬሚስትሪ በእነዚህ በአራቱ አግሪካልቸር፣ ቢልዲንግ ኮንስትራክሽን፣ ፉድ ፕሮዳክሽን፣ ሜዲሲን እነዚህም ላይ ሁሉም ላይ አስተዋጽኦ አለው። አሁን ኤክሰርሳይዝ አለን። ኤክሰርሳይዝ 1.4 ሶስት ጥያቄዎች አሉ። እነዚህን ሶስት ጥያቄዎች እስቲ አብረን እናያቸዋለን። አንደኛው ሊስት ዳውን ዘ ሮል ኦፍ ኬሚስትሪ ኢን ዩር ሎካሊቲ ድሮ ኤ ስፓይደር ዲያግራም ኦፍ ዩር ኦን። ስፓይደር ዲያግራም ማለት ያው ቀደም ልክ እንደነገርኳችሁ መሀል ላይ ኬሚስትሪ ብለን ከጻፍን ወይም ኬሚስትሪ ካለ ኬሚስትሪ ሜዲሲን ላይ ያለው ሚና፣ ፕሮዳክሽን ላይ ያለው ሚና፣ አግሪካልቸር ላይ ያለው ሚና፣ ቢልዲንግ ላይ ያለው ሚና። እኛ በምንኖርበት አካባቢ ኬሚስትሪ ምን ሚና አለው? ለምሳሌ እኔ በምኖርበት አካባቢ ስፔሲፊክ የሆነ ሚናውን ልንገራችሁ። ጠላ ይጠመቃል። ጠላ ሲጠመቅ ሴቶቹ የሚያደርጉት በእንስራ እንኩሮውን በደንብ አድርገው አንኩረው በደንብ ውሃ ጨምረው የሚፈለገውን ያህል ጊዜ እንዲቆይ አስረው ያስቀምጡታል። በዛ ሰዓት ጠላው በደንብ ይበስላል። ኬሚስትሪው እዛ ጋር በደንብ ተግባራዊ ይሆናል። ይህንን በደንብ አስተውያለሁ እኔ በምኖርበት አካባቢ። ሁለተኛ what problems do you think will be observed in the livelihood of the community in which you are living in the absence of enough knowledge of chemistry? እዚህ ጋር ምንድነው ጥያቄው? የኬሚስትሪ እውቀት በበቂ ሁኔታ ባለመኖሩ ምክንያት ህብረተሰቡ ሲወዛገብ ወይም ደግሞ ችግር ሲገጥምበት አይታናችኋል ወይ ነው ጥያቄው። አዎ ሲወዛገብ። እኔ ለምሳሌ ምን አይቻለሁ መሰላችሁ? አሲድ ዝናብ ዘነበ ተብሎ ህብረተሰቡ ሲወዛገብ አይቻለሁ። አሲድ ዝናብ የሚዘንበው በጣም በቃ እንዴት አሲድ ሊዘንብ ይችላል? ይሄ ከሌላ ነገር ነው ብሎ የኬሚስትሪ እውቀት ማህበረሰቡ በቂ ስላልነበረው በጣም ሲፈራ ነበር። አሲድ ግን የሚዘንበው ኬሚስትሪው የሚለው ያው ተማሪዎች ሁላችሁም እንድታውቁት ኢሚሽን ኦፍ ሰልፈር ዳይኦክሳይድ
ኦር ናይትሮጅን ኦክሳይድ። ያ ማለት ምንድን ነው? የሰልፈር እና የኦክሳይድ ኦፍ ናይትሮጅን እና ሰልፈር ወደ አትሞስፌሩ ሲገባ በምን ምክንያት ሊገባ ይችላል? ለምሳሌ በጦር መሳሪያ በሚተኮስበት ጊዜ ከዛ ውስጥ ሰልፈር ይወጣል። ሰልፈር ዳይኦክሳይድ ወደ አትሞስፌሩ ወደ አየራችን ይገባል፣ ወደ ከባቢ አየር። የፋብሪካ ውጤቶች ለምሳሌ ናይትሮጅን ኦክሳይድ ያወጣሉ፣ ወደ አካባቢ አየር ይገባል፣ ወደ አትሞስፌሩ። ያ ነገር ከውሃ ጋር ሪአክት ያደርጋል። ከውሃ ጋር ሪአክት ያደርግና ወደ ላይ ወጥቶ ጉሙ ላይ ማለት ነው፣ ከፍተኛ ከፍታ ላይ ጉሙ ጋር ከውሃ ጋር ሪአክት ያደርግና ምን ይፈጥራል? አሲድ ይፈጥራል። ኬሚካል ፕሮዳክቱ አሲድ ይሆናል። ከዛ ዝናብ በሚዘንብበት ጊዜ ዝናቡ አሲዲክ ይሆናል። ይሄ ነገር ለሰብሎችም ጎጂ ነው በእርግጥ። እሺ አሁን ወደ ሶስተኛው ስንመጣ in your opinion what further roles can chemistry play? አሁን በእናንተ ሀሳቤ ኬሚስትሪ ምን ተጨማሪ ሚና መጫወት ይችላል? ምን ጥቅም መጥቀም ይችላል? ለምሳሌ እኛ የምንበላው ምግብ እንጀራ ይባላል። ኢትዮጵያውያን የምንበላው ባህላዊ ምግብ እንጀራ ነው። እንጀራ ከፍተኛ የሆነ አይረን አለው በውስጡ እና ሌሎች ማዕድናትም አሉት። ነገር ግን እንጀራ በውስጡ ፕሮቲን እንዲኖረው እንጀራን ከአኩሪ አተር ዱቄት ጋር በተወሰነ መጠን ብንቀላቅለው አኩሪ አተር ከፍተኛ ፕሮቲን ስላለው ፕሮቲን ሪች የሆነ እንጀራ ማዘጋጀት እንችላለን። ይሄ የኬሚስትሪ እውቀትን በመጠቀም የሚሰራ ነው ማለት ነው። እኔ ያሰብኩት እሳቤ ነው ከኬሚስትሪ አንፃር። እናንተ ደግሞ የተለያዩ ነገሮችን ማሰብ ትችላላችሁ። የዛሬው ቶፒካችን በዚህ ይጠናቀቃል። በሚቀጥለው some common chemical industries in ኢትዮጵያ ይላል። በኢትዮጵያ ውስጥ ያሉ ኢንዱስትሪዎች እነማን ናቸው? በሚቀጥለው የምናየው ይሆናል። ለዛሬ እዚህ ላይ እናበቃለን።